አንዲት እህታችን እዚህ ሀገር ላይ ረጅም ዓመታት የሰራች ልጅ 70,000 ድርሃም ኢትዮጵያ ውስጥ ሄዳ ቤት ለመግዛት በ1.5 ሚሊዮን ብር ቤት ለመግዛት ለዚች ለጓደኛዋ ታማክራታለች። ጓደኛዋ በመደሰትና በመደሰት ፋንታ በጣም ውስጧ እንትን ይላል፣ ይቃጠላል። ከዛስ ምን አደረገች? የራሷ ግብረ አበሮቿ አሉ። ከዛ ምን አደረገች? ለምን ብሩን በሐዋላ አንልከውም ትልና ግብረ አበሮቿን ሰብስባ የሆነ ቦታ ይዛት ትሄዳለች። እዛ ከደረሱ በኋላ ልጅቷን ደብድበው ቀጥቅጠው ከሞት ጫፍ ላይ አድርሰዋት ብሩን ይዘው ዘርፈው ይጠፋሉ። የዱባይ ፖሊስ ይህንን ጉዳይ ልጅቷ ከሞት ተርፋ ቃሏን ለፖሊስ ሲሰጥ ጉዳዩን ፖሊስ ተከታትሎ በሳምንት ውስጥ ሳምንት ባልሞላ ውስጥ ልጆቹን ይያዛሉ እጅ ከፍንጅ። የመጀመሪያዋ ጓደኛዋ አብራት የምትሰራ ጓደኛዋ የ15 ዓመት ሲፈረድባት ሌሎቹ ግብረ አበሮቿ 10 ዓመት ተፈርዶባቸው አሁን ዱባይ እስር ቤት ይገኛሉ። ከዛ በኋላ ስራቸውን ከጨረሱ በኋላ ወደ አገራቸው ዲፖርት ይደረጋሉ። ይሄ ትምህርት ለእናንተ ነው። ምስጢራችሁን ለሰው አትንገሩ። ያላችሁን ነገር ለሰው ታውቁ ፕሊዝ። ሁሌ የምንነጋገር እንደዚህ ደርሶ ችግር ውስጥ እንዳትገቡ ነው የሚጮሁትን ሌሎቹ። ስለዚህ ዋቃችሁ እንዲህ አይነት ዘግናኝ የሆነ በጣም በሰው ህይወት ላይ ስንቱ ጠንቋይ ቤት እየሄደ ስንቱን ሽባ አድርጎታል። ስንቱ በሚጠጣ በሚሰፋ እዚህ ዱባይ ላይ በጣም ብዙ መጥፎ በጣም ዘግናኝ የሆኑ ተስፋ ቆርጠው ሌሎችን ለማጥፋት እየተሯሯጡ ያሉ ወንጀለኞች እንዳሉ እወቁ። አሁን ደግሞ በግሩፕ በተለያየ መልክ እያደረጉ ብዙ ሰዎችን ህይወት እያበላሹ ነው። ይህን ነገር በደንብ እንድታሰምሩበት ነው። ምስጢራችሁን ለማንም እየዘረገፋችሁ ችግር ውስጥ የምትገቡት እናንተ ናችሁ። ይሄን ለሌሎች ሼር አድርጉላቸው፣ ይስሙት። ሁሉም ሰው ይስማ። ሼር አድርጉ። እህት ወንድሞቼ ጓደኛ ምረጡ።